ዋላችሁ። ዛሬ ደግሞ በኢኩዌሽን ኦፍ ላይን ላይ የተለያዩ ኤግዛምፕሎችን እንስራ። ኦኬ ምንድነው ጥያቄው የሚለን? find the equation of a line with a slope of 3 and a y-intercept of 4. ጥያቄያችን የሚለው find the equation of a line with a slope of 3 and a y-intercept of 4. So from this given አችንን እናውጣ። slope m equals to slopeአችን 3 ነው 3 then y-intercept is given, it's 4. y-intercept or b below way c ማለት እንችላለን። so y-interceptአችን ስንት ነው? 4 4 so ባለፈው እንዳየነው ኢኩዌሽን ኦፍ ላይን በዚህ ፎርም ነው የሚቀመጠው y equals to mx plus b. so simply ሰብስቲቲዩት ማድረግ ነው ማለት ነው። ይሄንን ቫልዩ ስሎፓችን እና y-interceptአችን እዚህ ጋር ያለው ያው c ማለት እንችላለን b ማለት እንችላለን። ያው እዚህ ጋር ያለው ችግር የለውም። so y-interceptአችን ይሄ ነው፣ ይሄ ደግሞ ስሎፓችን ነው። so እንጻፈው ይሄ y equals to 3x ሰብስቲቲዩት ማለት ነው። በa ቦታ ስሎፓችን 3 መክተት ማለት ነው plus 4 in place of b 4 እንከታለን. then this is the equation. okay let's try another questions. The question says determine the equation of the line that passes through the point 2,7 and 0,1. ኦኬ አሁን ምንድነው እዚህኛው ላይ የመጀመሪያው ላይ በቀጥታ የስሎፕ ቫልዩ እና y-intercept ቫልዩ ተሰጠን፣ ቀጥታ ሰብስቲቲዩት ነው ያደረግነው፣ ተክተን ነው እንትናችንን የጻፍነው ኢኩዌሽናችንን የጻፍነው ማለት ነው። ሶ እዚህ ጋር ግን የተሰጠን ጊቭን ምንድነው ፖይንት ነው፣ አንድ ላይን ላይ ያለ ፖይንት ማለት ነው። ያ ላይን በዚህ በ2,7 and በ0,1 ላይ ፓስ ያደርጋል ነው የተባለው። ሶ የዛን ላይን ኢኩዌሽን እየጠየቅን ምንድነው የምናደርገው? አሁን እስኪ መጀመሪያ እንሳለው እስቲ እንትን ላይናችን። አሁን ስለ ሊኒየር ኢኩዌሽን ነው የምናወራው። የላይን ኢኩዌሽን ሊኒየር ነው። ሶ 2,7 is 1 2 3 4 5 6 7 ብንል ይሄ 2 ነው። ወደ ላይም እንደዚህ ያሉ ሶ is x ይሄ ደግሞ y አክሲስ ነው። ሶ ፖይንታችን 2 ሲሆን
ቫሊዩ ኦፍ ዋይ 7 ነው። ኤክሳችን 2 ሲሆን ዋይ 7 ይሆናል። 7 እዚህ አካባቢ ማለት ነው። እዚህ ጋር ነው አንድ ፖይንታችን። ሌላኛው 0 ሲሆን ማለት 0 ሲሆን ኤክሳችን 0 ሲሆን ዋያችን 1 ነው። እዚህ ጋር ማለት ነው እነዚህ ሁለት ፖይንቶች ነው ጊቨን የተሰጡን። ሰው እንትናችን ምንድነው የሚሆነው ደግሞ በእነዚህ በሁለቱ ላይን ውስጥ የሚያልፍ መስመር ነው ማለት ነው። እስቲ እንደዚህ ድሮ እናድርገው በሁለቱ ውስጥ አሳልፈን ይሄን የተሰጠን እና እዚህ ጋር ያለው ፖይንት እና እዚህ ጋር ያለው ፖይንት ማለት ነው የተሰጠን። አሁን ከነዚህ ሁለት ፖይንቶች ውስጥ ምን ማግኘት እንችላለን? ቀጥታ ዋይ ኢንተርሰፕትን ማግኘት እንችላለን። ምክንያቱም እንዲህ ድሮ አድርገናል። ዋይ ኢንተርሰፕታችን ስንት ይሆናል? ባለፈው ብለናል ዋይ አክሲስን ክሮስ የሚያደርገው በት ፖይንት ነው። እዚች ጋር ስንት ነው ብለናል? 0.1 ነው። the value of y is 1 አይደል? y ኢንተርሰፕታችን or b equals to 1። እሺ አሁን 1 አገኘን። የሚቀረን ምንድነው? ስሎፕ ነው። የስሎፕ ፎርሙላ ይሄ ነው። y2 minus y1 over x2 minus x1 ይሄ የስሎፕ ፎርሙላ ነው። በዚህ መንገድ ዋይቷችን እዚህ ቢሆን ዋይቷችን ይሄ ስንት ነው? 7 አይደለ? 2.7 ነው እዚህ ጋር ያለው ዋያችን 7 minus 1 over 2 minus 0 x2ችን 2 ነው x1ችን 0። እዚህ ጋር ስንት ይሆናል መልሱ? 7 minus 1 is 3 no 6 2 minus 0 is 2 ኤማችን ስንት ነው? 3 ማለት ነው። ኤማችን 6 divided by 2 3 ይሆናል። ኦኬ ምን አግኝተናል? ዋይ ኢንተርሰፕታችን አግኝተናል። አሁን 2 ፖይንት ተሰጠን ማለት መጀመሪያ እንትናችን ነው ፈልገው ስሎፓችንን ካገኘን በኋላ ኢንተርሰፕታችን ያው ላይኑን ክሮስ የሚያደርግበት ነው ብለናል። እሱን ማግኘት ነው። አለዛ ሌላው ያለ እሱን በሌላ ቪዲዮ እናያለን። ምናልባት እንደዚህ ክሮስ የሚያደርጉ ፖይንቶች ከተሰጡ እዚህ ጋርና እዚህ ጋር ያለው ብቻ ቢሰጠን ይሄ ክሮስ ያደረገበትን ፖይንት እንዴት ማወቅ እንችላለን የሚለውን በሌላ ቪዲዮ እንሰራለን እናያለን። እዚህ ጋር ግን ምንድነው በቀጥታ ክሮስ ያደረገበትን ፖይንት እዚህ ጋር ጊቨን ስለሰጠን ዋይ ኢንተርሰፕታችንን አግኝተናል። በቃ ይሄንን ሁለቱን ካገኘን በኋላ ኢኩዌሽኑን ቀጥታ መጻፍ ነው መተካት ማለት ነው። ኢኩዌሽን ኦፍ ላይን እንዴት ነው ብለናል ቅድም y equals to mx plus b ነው። ኤማችን 3 ነው። x plus ቢያችን ደግሞ 1 ይሄ ኢኩዌሽናችን ነው ማለት ነው። ስለዚህ እንደዚህ ነው። ሌሎችን ኤግዛምፕሎችን እየጨመረን እንሰራለን። አመሰግናለሁ።